ዛሬ ደግሞ በጣም ቀላል የሆነ የቁርስ አሰራር ነው ማሳያችሁ። እዚህ ጋር አንድ ራስ ሽንኩርት ትከትፋላችሁ። ያው ሽንኩርቱ በደንብ እስከሚበስል እንጠብቀዋለን። ከዛ 2 ቲማቲም እናዘጋጃለን፣ ትልልቅ ቲማቲም። እሱንም ክትፍ አድርገን በደንብ በእጃችን ከትፈን እንደዚህ እንቀላቅለዋለን። ነጭ ሽንኩርትም መጨመር ትችላላችሁ፣ እኔ ግን አልጨመርኩም። አንድ ነጭ ሽንኩርት መጨመር ትችላላችሁ። እሱ በደንብ እስከሚቁላላ እንጠብቀዋለን፣ ብስል እስከሚልልን። ከዛ ከበሰለልን በኋላ ቲማቲሙ አንድ ቀላ የሚያደርገውን ደግሞ የቆርቆሮ ቲማቲም እንጨምራለን። ከዛ እሱም በደንብ ትክትክ እስከሚልልን ዘይት እስከሚተፋ ድረስ እንጠብቀዋለን፣ እንደምታዩት እንደዚህ። ከዛ በርበሬ ነው የጨመርኩት እኔ፣ አለመጨመር ትችላላችሁ። ትንሽ ቀላ እንዲልና እንዲያቃጥል አድርጌዋለሁ። የጨመርኩት በርበሬና ማጊ ነው። እሱንም ከጨመርን በኋላ እንደዚህ እያቁላላን ውሃ እየጨመርን በደንብ ትክትክ እስከሚል ዘይቱ እንደዚህ ውሃ እየጨመርን በደንብ እናቁላለዋለን፣ ዘይቱ ትፍት እስከሚልልን። ያው ሲቁላላ ደግሞ ሞር ይጣፍጣል። ከዛ ጎን ለጎን እንቁላል 4 እንቁላል ወይ 6 እንቁላል መቀቀል ትችላላችሁ። የተቀቀለውን እንቁላል እዚህ ላይ ስለምንጨምረው ማለት ነው። ይሄው እንደዚህ ቆንጆ ሆኖልን ተዘጋጅቶ መጥቷል። አሁን የቀቀልነውን እንቁላል እንደዚህ ሰንጠቅ ሰንጠቅ አድርገን እንደዚህ እናደርገዋለን፣ እንደረድረዋለን። ከዛ ከላይ ደግሞ ከእንቁላሉ በላይ የምናደርገው ቺዝ ነው። ቺዙን ንስንስ እናደርግና ቺዙን ስንነሰንስ ግን ጋዛችንን አጥፍተን ነው የምንነሰንሰው። ይሄው እንደዚህ ቺዙን ትነሰንሳላችሁ፣ በጠፋ ጋዝ ማለት ነው። ከዛ ትንሽ ትከድኑታላችሁ፣ ከርናችሁ ታስቀምጡታላችሁ የጠፋው ጋዝ ላይ። ከዛ በደንብ ቺዙ እስከሚያያዝ እንጠብቀዋለን ማለት ነው። ይሄው እዚህ ጋር አውርጄው ቀዝቅዞ በጣም ነው የሚጣፍጠው። የምበላው በቂጣ ነው፣ ቱርኮች ሱቅ የሚሸጠው ቂጣ በጣም ነው የሚጣፍጠው። እና ይመቻችሁ። ቻው።